አሁን ከመምጣት በፊት ውስጥ ያሉ ሽንት ቤቶችን በሙሉ ቆለፍኩና በውጭ በኩል ያለው ጠባብ ሽንት ቤት ላይ እግሯ ላይ ተቀምጣ እንድትጠቀም አደረግኳት። ደግሞ ሉሊትን እዛ ሽንት ቤት ውስጥ አስቢያት እስኪ። ግን እኮ አእምሯችን ላይ የፈጠርነው ከፍታና ዝቅታ ስላለ ነው እንጂ ምንም ልዩነት የለውም። ለሉሊት ግን ትልቅ ልዩነት አለ። እሱስ ልክ ነሽ። እኔ የምልሽ ጽ ናታን ከትናንትና ወደ ቤት ሲገባ ያየሽው የተለየ ነገር አለ እንዴ? ማለቴ ያው ማምሸቱም ደውለሽ ነገርሽኛል ብዬ ነው። ከትላንት ወዲያ? አዎ ያኔ እራት ቴካዊ አድርጎልን ነበር የመጣው። እሱ ደግሞ ያለው ትሮ ውጭ በልቶ ነው የመጣው። ከኛ ጋር እንብላ ስንለው አልፈልግም ውጭ በልቻለሁ አለ። ሌላስ ያየሽው የነበረበትን ቦታ የሚገልጽ ነገር? ምናልባት ልብሱ ላይ ደም ወይም ሌላ ነገር ያየሽው ነገር የለም? ኤፍራታ ምን እያልሽ ነው? ስለምን ደምና ስለምን ፍንጭ ነው የምታወሩ? ያፌት የሚያስበው የወጉት ናታን ወይም ደግሞ ቢኒያም እንደሆኑ ነው። ምን? እንዴት? ቆይ ጠላቶቹ እነሱ ብቻ ናቸው እንዴ? ደግሞ ስሚ፣ ወንድሜ በፍጹም እንደዛ አያደርግም። አላውቅም፣ ግን ደግሞ በጣም ብዙ ነገር ተጎድቷል። ምናልባት መሮት አድርጎት ከሆነ ብዬ ነው። ቆይ ኤፍራታ፣ ወንድሜን አታውቂውም እና ነው እንደዚህ የምትይው? እባክሽ ተረጅኝ። እኔም ድሮ ብዙ ነገሮችን አላደርግም ብዬ አስብ ነበር፣ ግን ደግሞ አሁን አስፈላጊ ከሆነ አደርገዋለሁ። ለምሳሌ ለናታን ስለ አባቴን ገዳይ አግብቻለሁ። ናታንን እኔን ስለወሰደበትና ለማስመለስ ምንም አይነት ምርጫ ስለሌለው አድርጎት ከሆነ ብዬ ፈርቼ እኮ ነው። ኤፍራታ፣ ይህንን በፍጹም ካንቺ አልጠብቅም። ደግሞ ስሚ፣ እውነት ወንድሜን አታውቂውም? እሺ አረ በእናትህ ተረጋጋ። ይሄ እኮ ያለፈ ነገር ነው እንዴ። እኔ እኮ ሰፈር የመጣው ስልክ ስደውል አላሰምተኝ ምን ነው ብዬ እንዴ። ምን ሆናል ስትል ትንሽ እንኳን አታፍርም? የወሮን ሌላ ያደረግከው ሌላ። ቆይ ከዚህ በኋላ እንደ ጓደኛ ራሱ አብረን ልንቀጥል የምንችለው እንዴት ነው? አማ አታካብዳ እንዴ። እሱ ራሱ እኮ እንደዚህ አላካብድም። ብታየው በጣም ነበር ቀልል ያደረገው። እንደሚላትን ብሎ ያለ እንደዚህ የሚያደርገው ምንም እንኳን ታላቅ ቢሆን እኔ ግን እጋፈጠዋለሁ። አውቃለሁ ዘመድ ነው፣ ግን ደግሞ እሱ ጥሩ ሰው የለም። እህቴም ብዙ ነገር አድርጓታል። ከዚህ በላይ ግን ልታገስ አልችልም። ዘመድ እየቀለድክ ነው? እሱ መቼም ለኛ ዘመዳችን ነው። እማዬ ስላሳደገችው ብቻ ልጁ ይመስላታል፣ ግን እሱ አያከብራት።